እንዳትቀር በርተማኛ ባለፈው ቀርታ ወርዳና አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታችሁም እንድትመጡ የመጨረሻ ነገር ፍጻሜያችሁ ይሆናል። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለ። ዜና ልንገራችሁ። ዛሬ ምሽት 3 ሰዓት ላይ በላይቭ ስትሪም ላይ ከፍተኛ ተባለ ፍልሚያ አለ። ፍልሚያው ደግሞ የእሁሱና የእፎይ ነው። በውይይቱ ቀን ያልመጣ ሰው ካለ ጸባችሁ ከኔ ጋር። እፎይ ካልመጣ ትረገጣል፣ እናወርዳለን። እፎይ ልክ አልሰራም በሚለው እስከዛሬ ያወራው ነገር ዝም ብለህ ነው የምትቀባጥረው ብለን እንሄድበታለን። ሁሱ ካልመጣ እንደዚህ ከዛሬ ቀባጠርከው ነገር ውሸት ነው ብለን እንሄድበታለን። ይሄ ደግሞ የሥራው ባህሪ። በትመጡም ጥብሳችን ናችሁ፣ ባትመጡም ጥብሳችን ናችሁ። ወንድማችን እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም እኔ እመክርሃለሁ። አሰላሙ አለይኩም ውድ ቤተሰቦች ሰላም ብያለሁኝ። ከባድ የሚባል ፍልሚያ አለ በወንድማችን ኡስታዛችን ሁሱ እና እንዲሁም በኢምራን ከዚያ ደግሞ በወገናችን እፎይ መሃል ትላንትና በስቲያ 127,000 ቀጥታ ስርጭት ላይ እየተከታተላቸውና እየጠበቃቸው እፎይ አልመጣም አልቀርብም፣ ምክንያቱም የኢምራን ቲክቶክ 1 ሚሊዮን አልገባም ብሎ ነበር። ከዛም ጫና ሲበረታበት ብዙዎች ድምጣቸውን ሲያሰሙ ለምን ፈራ ሲሉት እነሆ ዛሬ ቀጠሮው ደርሷል። ሰኞ ማታ አሁን ይሄ ቪዲዮ መሰራላችሁ ከመግሪብ በፊት ነው። ማታ 3 ሰዓት ላይ ከባድ የሚባል ምናልባትም 300-400 ሺህ ሰው ቀጥታ ስርጭት ላይቭ ላይ ሊከታተለው የሚችል እጅግ በጣም ግዙፍ ውይይት ክርክር አለ። ቀጠሮውን እንዳትቀሩ፣ እኔም ሪከርድ አድርጌ የላችሁ እመጣለሁ። ሌላኛውና አጫጭር መረጃዎችን ካስቀደምኩላችሁ በኋላ በዚህ ዙሪያ ያለውን ስለ ውይይቱ ስለ ክርክሩ ቪዲዮዎቹን እጋብዛችኋለሁ፣ ቆራርጬ ያሰማችሁ ማለት ነው። የነመንሱር ጀማልና የአርቲስቶቹ ጉዳይ ዛሬ አንድ ሰበር አነጋጋሪ መረጃ አለ። ግማሾቹ ተለቀዋል፣ ያልተለቀቁም አሉ። ለምን ተለቀቁ? እነማን ተለቀቁ? እነማንስ እስር ቤት ቀሩ የሚለውን በአጭሩ አቀርብላችኋለሁ። ባህር ማዶ ሻገር ስንል ደግሞ ወደ ውዲቷ ሳውዲ አረቢያ ላይ እዛም በእስረኞች ጉዳይ በበረራ ጉዳይ አጭር መረጃ አለኝ። እሱንም አካትቼላችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራም የፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁኝ። እንዳትረሱ፣ ውይይቱን እንዳትቀሩ። 3 ሰዓት ላይ ሙሉን ሪከርድ አድርጌ ለእናንተ እንደማቀርብላችሁ ተስፋ አደርጋለሁኝ። ከባድ የሚባለው ውይይት ነው። በነገራችን ላይ እናንተ ከምታስቡት በላይ ይሄ ውይይት በርካቶች 127,000 ሰው ላይቭ ላይ ሲጠብቅ የነበረና ያልተሳካ ነው። አሁን ደግሞ ምናልባት በጣም አነጋገሪያና ብዙዎች ድምጣቸውን አሰምተው ጫና አድርገው ስላመጡት 300,000 400,000 ምናልባትም 1 ሚሊዮን ሰው ዛሬ በቀጥታ ስርጭት ላይቭ ላይ የነሱን ውይይት ክርክር ሊያዳምጥ ይመጣ ይችላል ብሎ በግምት ይጠበቃል። ስለዚህ እንዴት እንደሆነ አብረን የምናየው ይሆናል። መልካም ቆይታ። አጫጭር መረጃዎችን ላሰማችሁና ቪዲዮውን አሰማችኋለሁኝ። ውድ ቤተሰቦች ወደ ሳውዲ አረቢያ ሳንሄድ ከኢትዮጵያ በአጭሩ ልንገራችሁ ማለት ነው ስለ አርቲስቶችና ቲክቶከሮች ጉዳይ ማን ተፈታ ማን ቀረ የሚለውን በዋስትና እንዲፈቱ ተወሰነ ይላል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች በገንዘብ ዋስትና ከእስር እንዲፈቱ ፍርድ ቤት ወሰነ ይላል። የፌዴራል ከፍተኛ ፍርድ ቤት በሰጠው ትዕዛዝ መሰረት ከ1 እስከ 4ኛ ተከሳሾች አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይግረም ደጀን እና አርቲስት ዳንኤል ተገኝ እያንዳንዳቸው በ500,000 ብር የገንዘብ ዋስትና ይላል። እንዲሁም ከ6ኛና 7ኛ ተከሳሾች ካሊድ ናስር እና አብርሃም ግዛው እያንዳንዳቸው በ400,000 ብር የገንዘብ ዋስትና ከእስር እንዲፈቱ ወስኗል ይላል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል ይላል። ሆኖም
ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ የተላለፈባቸው ሲሆን በሌላ በኩል በቲክቶከር መንሱር ጀማል ላይ የቀረበውን የዋስትና ጥያቄ ለመወሰን ለተጨማሪ ቀጠሮ ተላልፏል። ተከሳሾቹ በሺዎች የሚቆጠር ዜጎችን በኦንላይን የኢንቨስትመንት ዘዴ አታለዋል በሚል መከሰሳቸው ይታወሳል ይላል ማለት ነው። በአጭሩ የነሱ ጉዳይ ይሄን ነው። መንሱር ጀማልን ግን አለቀቁትም። ይሄ ተገቢ አይደለም ብዬ አሁንም አምናለሁኝ። ምክንያቱም ሁሉም አብረው ነው ማስታወቂያ የሰሩት። በእርግጥ መንሱር ጀማል የራሴ ነው ሲል ሰምቻለሁ። ሆኖም ግን እናንተም ሐሳባችሁን እንድታስቀምጡልኝ። በነገራችን ላይ ቪዲዮ እንዳይረዝም ነው፣ በጣም ቻኩዬ ነው ምላሴ ራሱ መንተባተብ ያዘው ማለት ነው። ትረዱኛላችሁ። ቶሎ ማውራት ስትፈልጉ አንዳንድ ጊዜ የምታወሩት ሁሉ ግራ ይገባቸዋል፣ ምላሳችሁ ይያዝባቸዋልና አማርኛው ይጠፋቸዋል። ለዛ ነው ላችሁ ወዳለሁኝ። አሁን ደግሞ ስለ ሳውዲ አረቢያ እስረኞች በአጭሩ ላንብብላችሁና ቪዲዮዎችን ልጋብዛችሁ። ላይክ እና ሼር ማድረግ እንዳትረሱ። በዚህ ዙሪያም ደግሞ ሐሳብ ካላችሁ ኮሜንት ላይ መጻፍ እንዳትረሱ። የእስረኞች ጉዳይ የሴቶችና ማህበራዊ ጉዳይ ሚኒስቴር ይፋ እንዳደረገው በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1612 ኢትዮጵያውያን ወደ ሀገራቸው ተመለሱ ይላል። አዲስ አበባ ግንቦት 2 2018 ዓ.ም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1612 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱ 1229 ወንዶችና 383 ሴቶች ሲሆኑ ከተመላሾቹ መካከል 134 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ይላል። በደንብ አንብቡት፣ አዳምጡኝ። ከመስከረም 5 2018 የተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ70,000 በላይ ኢትዮጵያውያን ወደ ሀገር መመለስ ተችሏል ይላል። በሳምንት 9 ጊዜ ነው በረራ ያለው ማለት ነው። በአንድ ሳምንት 9 በረራ አለ። ጥሩ ነው። በነገራችን ላይ ሚኒስትር ለተመላሽ ዜጎች በአየር ማረፊያና በማቆሚያ ማዕከላት ተገቢውን ድጋፍና እንክብካቤ በማድረግ እና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ ይገኛል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችል ተግባራትን በትብብር እያከናወነ መሆኑ ይታወቃል። ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆኑ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚኒስቴር የጀመረውን ስራዎች አጠናክሮ የሚቀጥል ይሆናል። ስለ ሴቶችና ማህበራዊ ጉዳይ ሚኒስቴር ተጨማሪ መረጃዎችን ለማግኘት ብሎ ሊንኩን አስቀምጦላችኋላችሁ ወዳለሁኝ። አሁን ወደ ሁሱና የእፎይ ቪዲዮ በተለይ ዮኒ ማኛ መቅረት የለባችሁም ብለው ያስጠነቀቁበትን ቪዲዮዎች አንዳንድ ቪዲዮዎችን ልጋብዛችሁ። ቀጠሮ ማታ ነው፣ አስታውሱ። ሙሉ ሪከርድ አደርግላችኋለሁ። ለዛም ዝግጅት ነው፣ ማስታወቂያ ነው። ሼር አድርጉት ሙሉን ከዳር እስከ ዳር 10 ሰዓት ቢሆን 10ዋን ሰዓት ሪከርድ አድርጌ ለናንተ ሌሊት አቀርብላችኋለሁ ማለት ነው። ልክ የዛ ክርክሩ ውይይቱ እንዳለቀ ከነ ኮሜንታቸው እንዲታያችሁ አድርጌ ቀጥታ አቀርብላችኋለሁ። ተሰሙታላችሁ። አላህ እዛው ያደርሰን። 9 ሰዓት ማለት ቢያንስ አሁን 5-6 ሰዓት ወደፊታችን አለ። ቢያንስ 5 ሰዓት አላህ ሰላም ያደርሰን ማለት ነው። 1 ሰከንድ በኋላ ምን እንደሚፈጠር ስለማናቅ እና ኢንሻአላህ ላይክ ማድረግ እንዳትረሱ፣ ብዙዎች ጋር ይድረስ። እሺ ዘጋሁትና በቃ ልሂድ። ነገ እንዳትቀርብ ማለት ነው። ባለፈው ቀርተህ ወርደህና አሁን እንዳትቀር ከሚገልጥልህ ልጅ ጋር አብረህ ሁለታችሁም እንድትመጡ የመጨረሻ ነገር ፍጻሜያቸው ይሆናል። ፋይላቸው ይዘጋል። ለገበላቸው ሁለታቸውም እንዳይቀሩ። አይ ያው ያ ጀማዓተል ኸይር እንደምታውቁት ነገ እውነቱ ከውሸቱ ለመጨረሻ ጊዜ የሚለይበት ቀን ነው። ሐሙስ ቀን ተቀጥሮ ዲያቆናቸው ቀርቷል። ታስታውሳላችሁ። አሁንም ራሱ ባወጣው ቀን ተስማምተናል። ሰኞ 3 ሰዓት ላይ ነገ 3 ሰዓት ያ ጀማዓተል ኸይር ሁሉም ነገር የሚገለጥበት ቀን ነው። ካልመጣ ፋይሉ ይዘጋል። ባይ ዘ ዌይ ልንገራችሁ፣ ሐሙስ፣ አርብ፣ ቅዳሜ እስከዛ ድረስ 3ቱን ቀን አልሐምዱሊላህ ርዕሳቸው ነበርን። አሁንም ድጋሚ የመጣው ያ ጀማ የባለፈው ስለተዋረደ እሱን ለመካከስ ነው። ቢሆንም የመጨረሻ ድል ሰጥተነዋል። ነገ እኔና ሁሱ ከሆስት ከፍተን የውይይት ጥሪ ያቀረብኩት እኔ ነኝ። ሁሱም እመጣለሁ ብሏል። ስለዚህ ከሆስት ገብተን እንጠብቀዋለን። ሁላችሁም ሼር አድርጉ።
ይመጣል እናያለን። ካልመጣ በቃ ፋይሉ ይዘጋል። ከዚህ በኋላ ድጋሚ አይነሳም። ሙስሊሞች አያችሁ አይደለም? ሙስሊሞች በእኛ ኩሩ 2 ጊዜ ነው የሰጠነው። 2 ጊዜ ሰጠነዋል። እንግዲህ 2 ቀን ካልተጠቀመ የራሱ እንትን ነው። እዚህ ጋር ደግሞ ያ ጀማዓተል ኸይር በሴት እያለ ነው። ሴት ቤት ገብታችሁ ወይም ደግሞ የሆነች እህት አለች እያለ ነው። የለም እንደዛ ፊት ለፊት ሁሱ ከሆስት ይከፍታል፣ እኔም ይከፍታለሁ። እፎይ ተብዬ ይከፍታል፣ ያኛውም ይከፍታል። ፊት ለፊት ነው የምናወራው እንጂ በሰው ቤት መደበቅ የሚባል ነገር የለም። ያመጣት ልጅ አናቃትም። ፕላስ በጣም ተሳዳቢ ልጅ ናት። ስልባን በኋላ እናሳያለን። አንቀበልም። ከሆስት ፊት ለፊት እሱ ባለው መሰረት ከሆስት ፊት ለፊት ሁሱ ላይቭ ከፍቶ ከሆስት ይገባል፣ እኔም እገባለሁ። ፊት ለፊት ነው የምናወራው። እንደዛ ካልሆነ አንሰማውም። ይመጣል፣ እንጠብቀዋለን። ከዛ በኋላ ትክክለኛው አምላክ ማን ነው የሚለውን ህዝበ ክርስቲያኑ እንዲረዳ እናደርጋለን። ቀጥሉ። እሺ እንግዲህ እንደሰማችሁት ቅዱሳን ይህን ይመስላል። እሺ ይሄን ነው እናንተ ስላላችሁ እንደው ይሄ ልጅ ጋር ካላወራችሁ ስላላችሁ ምን ያክል ደረጃውን እንድታዩ ያክል እንጂ እንደው ለውይይት የሚመጥን ልጅ ሆኖ አይደለም። እውነቴን ነው የምላችሁ። ከዚህ በፊት እኔ ጋር አውርቶ ነበር፣ ሄዳችሁ ማየት ትችላላችሁ። ይወታቻ ከኔ ጋር አውርቶ ነበር። በውስጥ እንዳላወራ ይነግራችኋል። የሆነ ነገር ተናገረ በውስጥ፣ እሱም በራሱ ቤት እኔም በራሴ ቤት። ከዚያ ለተናገርከው ማስረጃ ብቻ አውጣ ነው ያልኩት። ሌላ የተባለው ነገር የለም። ያላ ለማውጣት ግን በጣም ረብሾ ተሳድቦ ሁላ ነው ሄደው ሙሐመድ አይሻን ምናምን ብሎ የበልግና ቃል ተናግሮ ምናምን ሄደ። አለፍና ያንን ባለፈው እንደውነ ኢምራንና በቃ ካልመጣህ 1 ሚሊዮን ያለው ሰው ካልሆነ በስተቀር አልወያይም እያለ ነው። ተመልከቱ፣ ተልካሻ ምክንያት ወላሂ ላዚም 1 ሚሊዮን ካለው ካልሆነ በስተቀር አልመጣም። እሺ ችግር የለውም ሄድኩኝ። በቃ ሁሴን መጥቷል በሉት፣ እየጠበቀ ነው በሉት። ከዚያ ጠበቁ ሳይመጣ ሲቀር ሄድን። ልጆቻቸውን ትምህርታቸውን ቀጠሉ። አሁን እንደገና በቃ ወቀሳ ሲበዛበት ጊዜ እንደተበላወቁ የራሳቸው ክርስቲያን ልጆች ሰበር ዜና ልንገራችሁ። ዛሬ ምሽት 3 ሰዓት ላይ በላይቭ ስትሪም ላይ ከፍተኛ የተባለ ፍልሚያ አለ። ፍልሚያው ደግሞ የሁሱና የእፎይ ነው። እሱ ሁሱና እፎይ የሚፋለሙበት ጉዳይ ምንድን ነው? የዛሬ ምሽት 3 ሰዓት ላይ ፈጣሪ አንድ ነው ወይስ አንድም ሶስትም ነው በሚለው ርዕሰ ጉዳይ ላይ በዳኛና በማስረጃ በተለይም ደግሞ በላይቭ ስትሪም ላይ ክርክር እንደሚያደርጉና በማስረጃ የተደገፈ የሁለቱንም ክርክር በርካታ ሰዎችን ለመታደምና ይህንን ለመከታተል ዝግጅት ማድረጋቸው የተሰማ ይገኛል። የሁሱና የእፎይ በተለይም ደግሞ ፈጣሪ አንድ ነው ወይስ አንድም ሶስት ነው በሚለው ርዕሰ ጉዳይ ላይ ማስረጃና በትክክለኛ እንግዲህ ዳኞች ፊት ላይ በላይቭ ስትሪም ላይ ለመወያየትና እንዲሁም ደግሞ ለመፎካከር ወይም ደግሞ ይህንን ጉዳይ በቀጥታ ለማስተላለፍ መወሰናቸው ተነግሯል። ታዲያ በርካቶች በዚህ ጉዳይ ላይ ጥያቄ እያነሱ ይመጣታል። አለበለዚያ አለቀል አባቴ ማንም እፎይ የሚቅር እሱም ቅር አለቀል። አልፋታችሁ ተቀርባ ጎትቼ ነው ማቀርብ። ሁለት አይነት ተቀርባለ እችላለሁ ብላ ተወያያታለ። የታባለ ትሄድ ሁለትም ተወያያለ። ይኸው ተወያያታል። የታባለ ጥያቄ ያቀርበለት ከዚያ በኋላ ፍቃዱን ወሰኑ። ከዚያ በኋላ ቤቱን ወሰኑ። ያው ዝግጁ ሰልፈኛ ጋርላደ ሰምቼ ያለው እንግዲህ የሆነ ልጅ ነች በእኔ ቤት ውስጥና እፎይ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ ክርስትናና ከክርስትና ውጭ የሆነች እምነት ያላት ናት መሰለኝ። የሆነ ልጅ ትናንትና ነው ቪዲዮ የሰራቸው እና ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና ስትብል ወይ የፈለግከው አይደለ? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀ ነው። ሂድና የሆነ ጥያቄ አቅርብለት መጀመሪያ። እንደዚህ ነው መሆን ያለበት ስራ። ጎበዝ እግዚአብሔር ይስጥ ብሮ። ይሄንማ አወርደዋለሁ ምንም ቀልድ የለም። ይሄማ ቪዲዮን ሊያወርዱ ስለሚችሉ ማውረድ አለብኝ። ይሄን ቪዲዮ አወርደዋለሁ። ስለዚህ ይሄን ቪዲዮ በደንብ ነው የማወርደው። ይኸው ብለሃል። ዛሬውን የተናገርከው ይሄንን ያልከው ጥሪ ተደርጎላል። ቆርጣችሁ አድርሱለት። እፎይን ባይመጣ አልፋታው፣ ሁሱ ባትመጣ አልፋታ። ምክንያቱም እስልምና ትልቅ እምነት ነው። ሪፕሬዘንት አድርገህ ነው የምትቀርበው። ቀረ ማለት አልፋታ። እፎይም ኦርቶዶክስን ወክለህ ነው የምትመጣው። አንፋታ። ተቀርባለህ። ሁለትህን ተወያያለህ። ወደ ደቅም ጠላ ጉሮሮን ይዤ ነው የማወያየው። ተወያያላችሁ። ሰዓትን መርጣ ወንድማችን እፎይ ከዚህ ልጅ ጋር ልታደርግ ያሰብከውን ውይይት በአስቸኳይ እንድታቆም እኔ እመክርሃለሁ።
ሼር ኮፒ ሊንክ እያደረጋችሁ ቪዲዮ ለእፎይ ያደርሱለት። ይህ ውይይት ለምን ተፈለገ የሚለው ሙሉ መረጃ ስላለኝ እስከ መጨረሻ ተከታተሉኝ፣ እነግራችኋለሁ። ይህንን መረጃ መጨረሻ ላይ እነግራችኋለሁ። ከዛ በፊት ግን ሁላችሁም ኦርቶዶክሳውያን የቤተክርስቲያን ልጆች የኛ ወንድሞች ከሌላ ቤተ እምነት ጋር ውይይት ሲያደርጉ ከኛ ምን ይጠበቃል? ምን ማድረግ አለብን? እግዚአብሔር በእነሱ ላይ አድሮ ነፍሳትን እንዲማርክ ያለውን እንዲያጸና የጠፉትን ፈልጎ እንዲያመጣ ስለነሱ መጸለይ መቻል አለብን እንጂ በሁለት ሰዎች መካከል የሚደረግ ግጥሚያ ይመስል እንደው በለው ያዝ የሚለው ነገር አስፈላጊ አይደለም። ስለዚህ ከየትኛውም ዲቤት ከየትኛውም ውይይት እኛ የምንፈልገው እከሌ እንዲያሸንፍ እከሌ እንዲሸነፍ ሳይሆን እግዚአብሔር በዛ ሰው ላይ አድሮ ስራ እንዲሰራ ነፍሳትን እንዲያመጣ እንጂ እከሌ ያሸንፍ ጥቅም የለውም። የመጀመሪያ ይህንን ማድረግ መቻል አለብን። ሁለተኛ ደግሞ በሁለቱም በኩል የሚነሱትን ኢሹ በደንብ አድርገን ብንችል ማስታወሻ አጀንዳ ይዘን መጻፍ አለብን። ከነዛ በኩል ምን አይነት ሐሳብ ተነሳ፣ የኛዎቹ እንዴት አድርገው መለሱት፣ መልሱንም ጥያቄውንም መመዝገብ መቻል አለብን። ለምን በህይወታችን በስራችን በተለያየ አጋጣሚ እንዲህ አይነት ጥያቄዎች ሊገጥሙን ይችላሉ። ስለዚህ ይሄንን ጥበብ መማር መቻል አለብን እንጂ እንደው ለዩቲዩብ እና ለቲክቶክ የሚሆን ቪዲዮ ለማስቀረት የምንረባረብ የምንጋፋ ከሆነ ጥቅም የለውም። ብዙ ሺህ ሰዎች ላይቭ ላይ ይከታተላሉ፣ ግን የሚማረው ለኔ ብሎ የሚሰማው ሰው ትንሽ ስለሆነ ብዙ ጊዜ ፍሬ እያፈራን አይደለም። በእንደዚህ አይነት ነገር እንግዲህ ይሄንን ውይይት እኔም በጉጉት ጠብቃለሁ። ወንድሜ እፎይ እግዚአብሔር ሞገስ እንዲሆን ነገሮችን ሁሉ እንዲያከናውንልህ ምኞቴ ነው። አንተ እንድታሸንፍ አይደለም የምፈልገው፣ እግዚአብሔር በአንተ ላይ ስራውን እንዲሰራ ያሉትን እንዲያጸና እንዲሁም ደግሞ የጠፉትን እንዲመልስ ወደ በረቱ እንዲያስገባ ሙሉ ምኞቴ ነው። በዚህ ነገር ወንድሞቻችንን እናግዝ። ከዛ ውጪ በለው ያዚድ ምናምን ይሄ ለቲክቶክ ለዩቲዩብ ምናምን ይሄ ነገር ብዙም አያዋጣንም። በዚህ መንገድ እንዲሆን ምኞቴ ነው። ሼር ኮፒ ሊንክ እያደረጋችሁ ለብዙዎች ስለሚጠቅም አድርሱልኝ። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን። ያቀረብነውን የውይይት ጥሪ ሸሽቶ የነበረው ዲያቆን ነጥብ መጣሉን ስለተረዳ በድጋሚ የውይይት ጥሪውን ተቀብሏል። መጀመሪያ 127,000 ሰው የጠበቀው አልመጣም ነበረ። ያው አልተዘጋጀም በሚል ኡዝር ንስጠውና ለሁለተኛ ጊዜ ተቀብለነዋል። ስለዚህ ሙስሊሞች መጀመሪያ ባቀረብነው መሰረት የምንወያይ ይሆናል። ሁሱም ይመጣል፣ አንተም ይዋጋ ስለነበረውን ዲያቆን ይዘህ ሆና በኮስት ፊት ለፊት የምናወራ ይሆናል። ግን እንደ መጀመሪያው ሰዓቱ ሲደርስ የሚያፈገፍጉ ከሆነ በተዘዋዋሪ ለህዝበ ክርስቲያኑ ሙስሊሞችን መወያየት አንችልም እያሉ ነው። ፈርተዋል ማለት ነው። ስለዚህ ያ ጀማዓተል ኸይር ሰኞ 3 ሰዓት ላይ እኔም ሁሱም ላይቭ ገብተን በኮስት የምንጠብቃቸው ይሆናል። ያው በድጋሚ ቀርተው በህዝቡ ፊት ራሳቸውን እንደማያዋርዱ ተስፋ እናደርጋለን። እውነቱን የምንፈትሽ የክርስትና መጽሐፍትን ከፍተን የምንወያይ ይሆናል። ኮፒ ሊንክ ማድረግ አትርሱ። ሰላም አለይኩም። ኢምራን ያልተፈለገበት ሪዝን አለ። እዚህ ቦታ ላይ ኢምራን አልፈለጉትም ክርስቲያኖቹ። ለምን እንዳልፈለጉት ሁላችንም ቅድም እንትና ተናግረዋል፣ ራስ ምታት ተናግረዋል። ሁሱ የሚያወራበት መንገድ ሁላችንም እናውቃለን። በጣም አክብሮ ነው የሚያወራው። ሪስፔክትፉል በሆነ ወይ ነው የሚያወራው። ማለት ጀስት ኡስታዝ ነው። ከመቀመጫ የተነሳ አንድም ንግግር አይናገርም። የሚያናዳቸውን የሚያበሽቃቸውን ነገር አያወራም። ልክ የሃይማኖት አባት እንደሚያወራው ነው የሚያወራው። በስርዓት ነው የሚያወራው። የሃይማኖት አባቶች የሚያወሩበት መንገድ አለ። በዛ መንገድ ነው አክብሮ የሚያወራው። ያኛው እናትን እንዲላርጋት ነው የሚለው። ሊትራሊ እናትን እንዲያርገ እንደዚህ ላርጋት ብሎ የሚናገር ስዳደግ ባለጌ ነው። ስለዚህ ልክ ሊነግረው ሊያስገባው የሚችለው ኢምራን ነው። ይሄ ደግሞ ከሙስሊሞችም ከክርስቲያኖችም አልጠፋም። በነገራችን ላይ ሁለታችንም የምናውቀው አንድ እውነታ ቢኖር ኢምራን ያልፈለጉበት ሪዝን ኢምራን ልካቸውን ስለሚነግራቸው መጽሐፍቶቻቸውን ከፍቶ ልካቸውን ማለት ነው። ሁለታችንም ሙስሊሞችም ክርስቲያኖችም ይህን እውነታ ጠንቅቀን እናውቃለን። እፎይ ኢምራንን ያልፈለገበት ሪዝን ባለፈው እንዳደረገው ስለሚያደርገው ነው። ተመልሶ ሁሱን ደግሞ ይፈልገዋል። ለምን የሚፈልገው? ስለማይሳደብ ነው። ከዚህ በፊት ሲገናኙ ማለት ነው። ከዚህ በፊት ሲገናኙ የተፈጠረውን ነገር አይታችኋል። ሁሱና እፎይ ተገናኙ። ከዛስ ያኛው እንዴት ነው የሚያወራው? ይሄ እንዴት ነው የሚያወራው? ቪዲዮ ከፍቼ ላሳያችሁ። ሲገናኙ ማለት ነው የተፈጠረው ነገር ይሄ ነበረ። እቺ ማታ ነገም ድጋሜ ብዙ ሰው ስለመጣ ሳያለሁ። ከዚህ በፊት ተገናኙ ሁለቱ። ነገር ግን የሚያወሩበት መንገድ አልጣጣም አለ። ጋይስ ሙስሊሞችም ክርስቲያኖችም በደንብ ስሙ። ከዚህ በፊት ይኸው ላይቭ ኮስት ነው። ይሄ ቤቱን ከፈተ፣ ተገናኙ። የሚያወሩበት መንገድ ግን አይጣጣምም። የሁለቱ እንዴት ነበር ሲያወራ የነበረው? ላስደምጣችሁ።
ወንድበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ርዕሱ ነገራቸው የተስማማንበት። እስቲ ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ የረዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የረዳታል? ምን አገባኝ? ይሄ ነው በነገራችን ላይ ህዝበ ክርስቲያን የተረፈው ማለት ነው። ህዝበ ክርስቲያን ያለው አፖሎጂስት ዳህና የሚባለው እንግዲህ ስርዓት፣ ምናልባት ስርዓት ከሆነ ይሄ በዚህ መንገድ ነው እነዚህን አካላት ያገነኗቸው እና ሁሱ ደግሞ እንደዚህ አይናገርም። ትልቁ ችግር አሁን እዚህ ጋር ነው ጋይስ። ያለውን ቃል እኔ መድገም አልችልም። ባይዘ አሁን ምንድነው ያለው የምናምን ብሎ የተናገረው ነገር ስርዓት አለኝ። እናቴ ትቆጣኛለች አሁን ብትሰማ ማለት ነው። ይሄ ነው ማዳመጤን ብትሰማ ነው የምላችሁ። እናቴ ቀጣይ ክፍል ነው ያለችው። ይሄንን ለምን ታዳምጣለህ ነው የምትለኝ? ለምን ታዳምጣለህ? እንደዚህ ነገር ትቆጣለች ብትሰማ። እንደዚህ ይሄን ነገር እየሰማው እንደሆነ ብታቅ ማለት ነው። ማውራቱን እኮ አይደለም ማውራቱን አይደለም መስማቱን ራሱ ትቆጣኛለች። ወላሂ አላህ ምስክሬ ነው። እና ከ18 ዓመት በታች የሆነ ጆሮአችን ያዙ እና በቃ ሁሱ ደግሞ ይሄን መጠቀም አይችልም። እናትን እንዲህ ላድርጋት አይችልም። መጥፎ ነገር ከአንደበቱ አይወጣም። ስለዚህ ይሄ ላድርግ እንዲላድርግ ብሎ በብልግና ቃላት ሲያጅብ ክርስቲያኖቹ ደስ ይላቸዋል። እስልምናን ተሳድበዋል። እናትን እንዲላድርግ ብሎ ተሳድበዋል ብሎ ደስ ይላቸዋል ክርስቲያኖቹ። የብልግና ቃላት ማለት መናኸሪያ አካባቢ የምንሰማቸው ቃላት አሉ። እንዲላድርግ፣ እንደዚህ ላድርጋት የሚሉ ቃላት አሉ አይደለ? ዘመናዊ አካባቢ እሱ መጠቀም ይችላል። የኛው እንደሰማችሁት እሱ ደግሞ አይችልም። ስለዚህ ፓወራቸው ኤነርጂው አይመጣጠንም። በጣም ባለጌሎ በጣም ጨዋ ነው፣ አይመጣጠንም። ለዛ ይፈልገዋል። ኢምራን ደግሞ ገልብጦ ይጋልበዋል ነው ጀለስን ገልብጦ ይጋልበዋል። ሊትራሊ እንዳመጣጡ ይመልሰዋል። ልክ ልኩን ይነግረዋል። ለዛ ኢምራንን አይፈልጉትም። ኦኬ እሱ እንደሚሄደው ይሄድለታል። ልክ ልኩን ይነግረዋል። አጣጥፎ ያስቀምጧል። ለዛ ኢምራንን አይፈልግም። ጨዋ ሰው ግን ይፈልጋል። መሳሪያ በማይችል ጨዋ ሰው ይፈልጋል። ይሄ ምን ያህል ደካማ መሆናችሁን ያሳያል። ባይሆን አፖሎጂስት የላችሁም ወይ ነው? ስርዓት ያለው ጨዋ የሆነ ሰው የላችሁም ወይ? ኑና ከኛ ጋር እንዲያወሩ አድርጓቸው። እሱ ያቀረብልው ተቀብላል። በቃ ሌላ እናት ወላሂ ተበልታችኋል። በቃ በጣም ያሳዝናል። ተበልተዋል። ያላቸው መንገድ በቃ እንደገና ያንን ፋይል እናወራርድ፣ እንደገና በቃ እንትናችንን እንመልስ ነው በቃ ካላችሁ አይቀር እንደው አንድ እንትን ላስታውሳችሁ። ከእሱ ጋር ከራሱ የሆነው ልክ የዛኔው ነው እያስደገማችሁ ያለው። እኔ አሁን ጊዜ ሰጥቼ እያወራሁ እንዳይመስላችሁ። እናንተ መጣችሁ ባታረሱ ኑሮ እኔ ጉዳይ አይደለም። እነርሱ ግን የኔን ፎቶ እየለጣጠፉ መላጣ እያደረጉ ምን እያደረጉ ዜን እንዲህ ብሎ ማንም ሳያነሳላቸው ከታች ያለው ህዝብ ማለት ነው አጀንዳ አድርገውኝ ይመጣሉ። እኔ አንድም ቀን እሞታለሁ እንጂ ማለት ነው ሰውን አጀንዳ አድርጌ እዚህ አልመጣም። በተለይ እዚህ ቲክቶክ ላይ ምን የሚሉ ተሰራቢዎችን ማለት ነው። ግን ካላቸው አይቀር ላስታውሳችሁ፣ ከኔ ጋር 2 ጊዜ ተገናኝቷል። በሆስት ተገናኝቷል። በሆስት ግባ እያሉ ነው። ወላሂ በሆስት ተገናኝተናል። አንድ ቤት አድርጉት። ያን ልንገራቸው። የሆኑ ክርስቲያን ልጆች ልክ እንደናንተ ላይቭን ከፍቶ ይሳደባል። መሐመድ አይሻን ደፍሯት በ9 ዓመቷ ምናምን እያለ ይናገራል። እፎይ ራሱ ማለት ነው። ከዚያ ክርስቲያን ልጆች መጡና ገቡ። እዚህ ገስት ላይ ገብታቸው ገቡና ልጆቹ ሁሱ እፎይ የሚባል ልጅ እኛ ክርስቲያን ነን አይሻን በ9 ዓመቷ እንትን ብሏት ምናምን እያለ እየተናገረ ነው። እንዳደፍራት ምናምን እያለ ነው። ይሄ ነገር እውነት ነው ወይ? አይ እውነት አይደለም ውሸት ነው አልኳቸው። እሺ እንግዲህ አሁንስ ከሱ ጋር ተነጋገሩ፣ ይምጣና ይሄን ነገር ያሳያል። እሺ ጥሩት አልኳቸው። ሄዱ። እነዚያ ልጆች ሄደው ነገሩት። ናና የምትናገረው እውነት ከሆነ ከሙስሊሞች ፊት አውራ፣ ይሄ ነገር እውነት ነው ወይ እየተናገርከው አሉት። አዎ እውነት ነው አለ። እንግዲያውንስ እውነት ከሆነ ሂድና አሳያሉት። አልሄድም አለ። ለታሪክ ከቤቱ ወጥቶ ከሙስሊሞች ቤት ገብቶ አውርቶ አያውቅም። በሱ ቤት ግን ብዙ ልጆች ገብተው ሂደው አውርተውታል። እሺ ሂድ አሉት። አይ አልሄድም አለ። ታዲያስ
በሆስት እኔ በቤቴ እሱም በቤቱ እሺ ችግር የለውም እና በሉት አልኳቸው። በሆስት ተገናኘን። በሆስት እንዳልተገናኘን አድርገው ሰሞኑን ድራማ እየሰሩ ከታች ያለውን ህዝብ ለማጽናናት ማለት ነው። በሆስት እንደተገናኘን በስርዓት ለሰጣቸው ነው። ከዚያ በቤቱን አበቃ አልኩት። በቤት መጥቶ ያወራሉኝ። እሺ አልኳቸው። እኔ ገስት ላይ የነበሩትን አንዴ ውረዱ አልኳቸው። አወረድኳቸው። መጣ፣ ተገናኘን። በሆስት የተገናኛችሁበትን ማስረጃ እንፈልጋለን ለሚል ክርስቲያን እቺ ሰርች ማድረጊያዋ ላይ ሁሱና እፎይ ብላችሁ ጻፉ። በሆስት ያወራነውን ታገኛላችሁ ሙሉን። ገብታችኋል? ከዚያ መጣ። እንዴት ነህ? ደህና ነህ አልኩት። ደህና ነኝ አለ። ሜት አድርጎ አንዴ ከይቅርታ ጋር አንዴ ሜት አድርጎ ከይቅርታ ጋር ከዚያ በኋላ ደህና ነኝ አለ። እሺ እንደው ክርስቲያን ልጆች መጥተው ቅድም አይሻን በ9 ዓመቷ ደፍሯት ምናምን እያሉ ብለዋል እፎይ ብለው ነበር። እውነት ነው ወይ አልኩት። አዎ እውነት ነው አለ። እንግዲያውንስ እውነት ከሆነ ከፍተህ አሳየን አልኩት። የተጻፈውን እንጂ አያነብን የሚባልለትን ልጅ ምን እንደሆነ እዛ ቪዲዮ ላይ ታያላችሁ። ከፍተህ አሳየና እንዴ አሳየኝ አልኩት። ግደለኝ አላሳይም አለ። ቁጥር ተናግሬ ያመልጣለሁ ይሄዳለሁ አለ። ለላ እኔ ጋር ቁጥር ተናግራ አትሄድም እፎይ አልኩት። ከፍተህ አሳይ የተናገርከው ወላሂ ከ10 ጊዜ በላይ ይሆናል። ሄዳችሁ ድምፄን ስሙት። ኧረ እባክህ አሳይ፣ ኧረ እባክህ አሳይ፣ ኧረ እባክህ አሳይ። መጨረሻውን እንደገና ልክ ሲያዝ ጊዜ ማሳየት ሳይችል ጊዜ ቁጥር ብቻ ተናግሬ ያመልጣለሁ ሲል እንደለመደው ማለት ነው ይመጣና እዚህ ቁጥር ላይ ይላቸዋል። ክርስቲያኖች ነው እንደማያረጋግጡ ስለሚያውቅ ይሸውዳቸዋል። እኔ ጋር እንደሱ አታደርጉ፣ ከፍተህ አሳይ። መጨረሻውን ታዲያ በምን ሆነ ከተባለ እኔ አይሻን ታዲያ ነቢዩ ሙሐመድ አለና ቃሉን መናገር አልፈልግም፣ ይገባችኋል? የብልግናን ቃል ያን ቃል አይደለ? እኔ አይሻን ነቢዩ ሙሐመድ ታዲያ እንትን አላት አላላት ምን አባይ ብሎ ተሳድቦ ሄደ። ይህን ቃል ቀጥታ ሄዳችሁ አሁን ሰርች ላይ ግቡና እኔ አልዋሻችሁም ሁሱና እፎይ ብላችሁ ጻፉ ክርስቲያኖች። ቀጥታ ቪዲዮ ይመጣላችኋል። ሄዱና ይመጣላችኋል። አሁን ይህም ጊዜ ሰጥቼ ማወራችሁ ያን ያክል ቦታ ኑሮት አይደለም ከኔ ዘንድ ምናልባት እየጠየቃችሁ ስለሆነ ነው። ክርስቲያኖች ለእናንተ ክብር ስል ነው ወላሂ ላዝም እነግራችሁ እንጂ ያን ያክል ቦታ ሰጥቼ እንደዚህ ብዬ አጀንዳ አንስቼ ማውራሱ አይደለም። ስለዚህ ሄዳችሁ በውስጥ የሚላችሁን ያውና በውስጥ አውረታችሁ የለ እንዴ ማስረጃ አውጣ ሲልህ ለምን አላወጣህም? ለምን ተሳድበህ ሄድክ? አይሻ ነብዩ መሐመድ እንዲህ አደረጋት ብለህ ተናግረህ ለምን ሄድክ ከፊቱ በሉት። ይሄን ይመስላል። እሺ ከዚህ በኋላ ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ማንኛውም ክርስቲያን አይ ለኗሪ ጥያቄ አለ። አሁንም ደግሞ ይሄንን ጥያቄ ለመመለስ ለምን አትገናኙም? ጥያቄ አለህ ወይ? በፈጣሪ ስም እንደዚህ አይሰውም እንዴ? ጥያቄ አለህ ወይ? ጥያቄ የለኝም። ጥያቄ ያለው ክርስቲያን አለ? አይሰውም እንዴ? ለሰዎች ለምን አትገናኝ? ተገናኘን ብዬ እኮ ይኸውልህ ወደ 5 ደቂቃ ወስጄ እኮ ነገርኳችሁ። በሆስት ሁሉ አገኘ ነው እኮ ተሳርቦ ሄደ። አላህ ሙስተዓን። ውድ ቤተሰቦች ሰማችሁ አይደል? ቀጠሮ ቀላል እንዳይመስላችሁ ልብ በሉ። ገና በአሁን ለታ ሳይቀር በፊት 127,000 ሰው ነው። ቀላል ሰው አይደለም። ይህንን ውይይት ይህን ክርክር ለማዳመጥ የመጣው ማለት ነው። አሁንና እጅግ በጣም ከባድ የሚባል ፍልሚያ ነው። ሁላችሁም በጥሞና እንደምታዳምጡትና እንደምትከታተሉ ተስፋ አደርጋለሁ። እኔም ላይቭን ከመጀመሪያው እስከ መጨረሻው ድረስ 7 ሰዓት የሚወሰድ 8 ሰዓት የሚወሰድ ሳይቆራረጥ ሙሉውን ለማቅረብ ኢንሻአላህ ዝግጅቴን ጨርሻለሁ፣ አላህ ከፈቀደ ማለት ነው። ሌላው እንግዲህ የነ መንሱርን ጉዳይ አላህ Subhanahu Wa Ta'ala ኸይር ይሻ ዱአ አድርጉላቸው። አላህ ያብጀው ነው የሚባለው፣ ሌላ ምንም የሚባለው ነገር የለም። መንሱር አልተፈታም፣ ሌሎቹ ግን እንዲፈቱ ተደርገዋል። ከ1 እስከ 4 ያሉት 500,000 የኢትዮጵያ ብር ከፍለው ከ5 ደግሞ እስከ 7 6ኛ እና 7ኛ ተከሳሾች ደግሞ 400,000 ከፍለው መንሱር ጀማል ግን ገና አልተፈታም ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብዙዎች ጋር ደርሶ ይሄንን ውይይት በጉጉት እንደሚጠብቁት ተስፋ አደርጋለሁኝ። እናንተም የበኩላችሁን
አስተዋጽኦ እንድታበረክቱ እያልኩኝ በትህትና ጠይቃችኋለሁኝ። አዳዲስ ነገር ሲመጣ ሁልጊዜም ቶሎ ነው የማቀርብላችሁ ማለት ነው። ምክንያቱም ይሄ ነው። ሌላኛው እስረኞች ጉዳይ እንግዲህ እንደነገርኳችሁ ወደ 70,000 በላይ እስረኞች ወደ ሀገራቸው ገብተዋል። አላህ መልካሙን ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ፕሮግራሚን በዙ ቋጫለሁኝ። አብራችሁኝ ስላላችሁ አመሰግናለሁ።